ሰላም እንዴት ናችሁ? አንድ ነገር ማውራት ፈልጌ ነበር። ሰሞኑን እየተወራለ ስላለው ስለ አዶናይና ስለ ሰይፉ ጉዳይ ነውና አዶናይ ማን ነው? ሮብ ዕለት የመጣ ሰው ሰግጥ ፈምስ ብሎ ወጣቱ ራቁቱ እንዴት አደረገ? ሰይፉ ግን የጠዋቱ ነው 4 ሰላም እንዴት ናችሁ? ሰሞኑን እየተወራለ ስላለው ነገር ስለ አዶናይና ስለ ሰይፉ ጉዳይ ማውራት ፈልጌ ነበርና አዶናይ ማን ነው? ሰይፉ ማለት የጠዋቱ መሆኑን ማንም የሚያውቀው የሚመሰክረው ነው። አዶናይ ማለት ያው ሮብ ዕለት የመጣ ማለት ነው። ሮብ ዕለት የመጣ ሰው ነው እንግዲህ እንጂ እሱ የሰራው ስራ ለኔ ምንም አይታየኝም። ሰግጥ ፈምስ ምንድነው? እሱ እኮ ወጣቱን ያስተማረው ከሰግጥ ፈምስ ብሎ ካመጣው ነገር ወጣቱ ራቁቱን እንዲሄድ ሴቷ ራቁቷን ጡቷን እያሳየች ብልቷን እያሳየች ሰግጥ ፈምስ ትላለች። ምንድነው መሰገጥ መፈመስ? እንደዚህ ነው እንዴ? በቃ ወጣቱ የተማረው ነገር ቢኖር ከሱ ይሄንን ነው። ሰይፉ ማለት ደግሞ እሱ ከሰይፉ ጋር ሊነካካ የሚገባው ሰውም አይደለም፣ ከሱ ጋር ሊወዳደር የሚችል ሰው አይደለም። አዶናይ ባጭሩ ማለት ነው። ሰግጥ ፈምስ አለ። ምንድነው ሰገጠ ፈምስ ምናምን ነገር ሮብ ዕለት ለመጣ ሰው ደግሞ ምንድነው እንደዚህ ክባድ መፍጠር፣ ሚዲያውን ማጨናነቅ? እኛ እሺ የት እንሂድ? አሁን ይሄን ወሬ ብለን እንስማ። ሰይፉ ላይ ቀረበ አልቀረበ አዶናይ ምንድነው? አንድ ተራ ሰው ቀረበ አልቀረበ ምንድነው? ምንም የሱ ስራ እኔ አይገባኝ። በቃ እሱ ብዙ ፎሎወሮች አሉት፣ ተከታዮች አሉት፣ 4 ሌላ ነገር ምንም የለም። እኔ ምንም ነገር አይገባኝም ለማለት ነው ባጭሩ። ይሄን ላውራችሁ ብዬ ነው።